የሰው ልጅ መፈለግን እንደ እህል ውሃ ይጠማዋል ይራባዋል ይላል። ዛቻም መከራም ቢደርስብን እንኳን በተስፋና በአኮቴት ልንቀበለው ይገባል። ይኸው እኔ ድምፅ ሳሰማና በኃይል ስጮህ ጥሎኝ ሄዳለ። ባሏም እስኪመጣ መጎናጸፊያውን ጠበቀችው ይለንና ለባሏም ይሄንን የሐሰት ወሬ ነገረችው። በግቢም በውጭም በቤትም በማጀትም በሳሎንም በጓዳም ያለውን ሁሉ እንድመራ ለእኔ ሰጥቶኛል፣ አስገዝቶኛል። ሚስቱ ስለሆንሽ ግን በአንቺ ላይ አንዳች ስልጣን አልሰጠኝም። በእስር ቤት በሚያስጨንቁ በሚገዙ በሚረግጡ በሚያንገላቱ ፊት ሆነ ሞገስ ታገኛለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የሚዲያችን የቻናላችን ተከታታዮች እንደምን ሰንብታችኋል? በሳምራዊ ሚዲያ በተለያዩ ጊዜ ወደ እናንተ መንፈሳዊ ይዘት ያላቸው የመጽሐፍ ቅዱስ ታሪኮችን በሚገባ መልኩ ለእናንተና ወደ ሕይወታችንን በተጠጋ መልኩ ለማቅረብ ዝግጅት አድርገናል። ለዛሬ እንግዲህ ወደ እናንተ ይዘን የምንቀርበው የመጽሐፍ ቅዱስ ሐሳብ በዘፍጥረት ምዕራፍ 39 ላይ የሚገኘውን ዮሴፍ በጲጥፋራ ቤት የነበረውን ሕይወት የሚመለከት ነው። በዚህ የመጽሐፍ ቅዱስ ክፍል ውስጥ የዓለም መፈታተንና የኃጢአት ግብዣ የዮሴፍን ደግሞ ለኃጢአት እምቢ ማለቱንና መታዘዙን ለእግዚአብሔር መገዛቱን የሚያሳይ ታዛዥነቱን የሚያሳይ የመጽሐፍ ቅዱስ ክፍል ነው። በዚህ ላይ ደግሞ የእግዚአብሔርን በረከትና መባረክም የሚያስቃኘን ክፍል ነውና የዮሴፍን ታሪክ ቀደም ብለን ባሉት ምዕራፎች ስንመለከት በጣም በብዙ ጣውረድ ወደ ስደት የወጣ ብላቴና ነው። በወንድሞቹ የተገፋ፣ በወንድሞቹ የተጣለ፣ በወንድሞቹ መልሶ የተሸጠ ወደ ባርነት የወጣ ብላቴና ነው ዮሴፍ። በአባቱ ዘንድ እጅግ የሚወደድ በእግዚአብሔርም ብዙ ራእዮች የተሰጡት ተስፋው እጅግ ከፍ ያለ በብዙ መልኩ በራእይ እግዚአብሔር የእርሱን ከፍታ የገለጠለት ብላቴና ነው ዮሴፍ እና በአባቱ ዘንድ ከመወደዱ የተነሳ ህብር ያለው ልብስ ለየት ያለ ተሰጠው። በዚህም እና ደግሞ በራእይ በማየቱም በወንድሞቹ የተጠላና የተናቀ በምቀኝነትም የተነሳሱበት ብላቴና ነው ዮሴፍ። ከዚህ የተነሳ ለወንድሞቹ በተላከው ወይም ወንድሞቹን ለማገልገል በሄደበት ወንድሞቹ አጎሳቁለውት የሐሰት ወሬ ነግረውበት ከዛም ደግሞ አንስተው ለባርነት አሳልፈው ሸጠውት ግብፅ የደረሰ ብላቴና ነው ዮሴፍ እና በብዙ መከራዎች ውስጥ መጥቶ ግን በንጉስ ባለሟል ቤት የከበረ በንጉስ ባለሟል ቤት ብዙ ነገር የተሰጠው ነው ዮሴፍ። በዚህ የመጽሐፍ ቅዱስ ታሪክ ውስጥ ስንመለከት ምን ይለናል? ዮሴፍ ግን ወደ ግብፅ ወረደ ይልና የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው ይላል። እግዚአብሔርም ከዮሴፍ ጋር ነበረ ይለናል። በጣም የሚገርመው በስደት በዛ ሁሉ መጎሳቆል ውስጥ በስደት በባርነት ተሽጦ እግዚአብሔር ከማን ጋር ነበር? ከዮሴፍ ጋር ነበር። ወደዚህ ባለሟልነት አደረሰው። በንጉስ ጃንደረባ ቤት ባለሟል ተደርጎ ዮሴፍ እግዚአብሔር ከእርሱ ጋር ስለነበረ፣ ወገኖቼ እግዚአብሔር በስደታችን ውስጥ ከኛ ጋር ከሆነ በክፉ የሚነሳሱብን ሁሉ ለበረከት ይሆናል። ለክፉ የተደረገው ሁሉ ለመልካም ይደረግልናል ማለት ነው። ስለዚህ እግዚአብሔር ከዮሴፍ ጋር ነበረ። አብሮ ተሸጠ። ዮሴፍ ሲሸጥ እግዚአብሔር ከዮሴፍ ጋር፣ በበረሃው ሲጓዝ እግዚአብሔር ከዮሴፍ ጋር ተጓዘ። ለጲጥፋራ ሲሸጡትም እግዚአብሔር ከዮሴፍ ጋር ነበር። ስለዚህ ስራውም የተከናወነለት ሰው ሆነ ይላል። እግዚአብሔር አምላክ ስራችንን ያከናውንልን፣ የምንሄድበትን ስፍራ ሁሉ እግዚአብሔር ያመቻችልን። በባዕድ አገር የሚያከብር እግዚአብሔር ነው። በባዕድ አገር የሚቀድስ ስራን የሚባርክ እግዚአብሔር ነው። ስለዚህ ዮሴፍ በባዕድ አገር በባርነት ተሽጦ ሳለ ስራው ሁሉ የተከናወነለት ሰው ሆነ። ስለዚህ ያ ጲጥፋራ የተባለው ገዢው ሁሉን ነገር አስገዛለት፣ ሁሉን ነገር ሰጠው። በቤቱም በደጁም ሁሉ ዮሴፍ ባለሟል ወይም ባሪያ ሳይሆን የአለቃው ወዳጅ ሆኖ ለሁሉ ነገር የተሰጠና የታዘዘ ሆነ። በባለሟልነትም በአግባቡ ስላገለገለ በአግባቡ ስለተገዛለት ሁሉም ነገር አስገዛው። የሁሉም ነገር ኃላፊ አድርጎ ሾመው። በዚህ ጊዜ የጲጥፋራ ሚስት በዮሴፍ ላይ ወይም የጲጥፋራ ሚስት ዓይኗ በዮሴፍ ላይ ሆነ ይለናል መጽሐፍ ቅዱስ። የጌታው ሚስት በዮሴፍ ላይ ዓይኗን ጣለች ይላል። መልካም ሲሆንልን ዓለም ፈተና ትወረውርብናለች፣ ዓይኗን ትጥልብናለች። በጎ ነገርን ስንሻገር፣ መልካም ነገርን ስንሻገር፣ በበጎ ነገር ላይ ሁሉ ስንሾም አሁንም አንዳንዶች ይነሳሱብናል አይደል? ማን ስለሆነ ነው እሱ? ምን ስላገኘ ነው እሱ? ለምን የሚሉ ጥያቄዎች ይኖራሉ።
ከዚህ በኋላ ዮሴፍ የፈተና ጊዜ ጀምራል ማለት ነው። ለኃጢአት ግብዣ ታቀርብለት ጀመረች። ዓይኗን ጣለች፣ ከኔም ጋር ተኛ አለችው ይላል። ያ የንጉሥ ባለሟል፣ ያ ቤቱን ሁሉ አሳልፎት የሰጠው ጲጥፋራ አንድ ነገር ላይ ግን አልሾመውም ነበር። ይኸውም ሚስቱ ነበረች። በሚስቱ ላይ ፈጽሞ አልሾመውም ነበር። ስለዚህ ና ከእኔ ጋር ተኛ እያለች ታስገድደው ነበር። ኃጢአት የሆነውን የዝሙት ግብዣ ትጋብዘው ነበር። ዛሬ በተለይ ወጣቶች ልናስተውል ያስፈልጋል። ብዙ የዝሙትና የኃጢአት ግብዣ በየስፍራው በየቦታው ጥሪ ያቀርብልናል። ዮሴፍ በወጣትነቱ ጊዜ ይሄ የስሜት መለዋወጥ የጉርምስና ስሜት ባለበት እሳታዊ ባህሪያችን በሚገነፍልበት በሚጎመራበት በሚያይልበት ዘመን ዮሴፍ ይሄንን የኃጢአት ግብዣ እምቢ ነው ያለው። ለጌታው ሚስት እንዲህ አላት ይለናል። እነሆ ጌታዬ በቤቱ ያለውን ምንም የሚያውቀውም የለም፣ ያው ሁሉ ለእኔ አስረክቦኛል አለ። ለዚህም ቤት ከኔ የሚበልጥ ሰው የለም፣ ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም አላት። በግልጽ ተናገረ። አንዳንድ ጊዜ እንግደረደራለን አይደል? ኃጢአት መሆኑንም እያወቅን እንደው ዛሬ ቢያልፈን ለሌላ ጊዜ አይነት ምልልሶች እንመላለሳለን። ዮሴፍ ግን ቁርጥ የሆነውን ነገር ተናገረ። ምንም በዚህ ቤት የሚከናወነው በግቢም በውጭም በቤትም በማጀትም በሳሎንም በጓዳም ያለውን ሁሉ እንድመራ ለእኔ ሰጥቶኛል፣ አስገዝቶኛል። ሚስቱ ስለሆንሽ ግን በአንቺ ላይ አንዳች ስልጣን አልሰጠኝም አለ። የመጀመሪያው ትልቁ ከዮሴፍ የምንማረው ትምህርት በኃጢአት ላይ እምቢ ማለት። ቅዱስ ጳውሎስ ለዚህ ነው ኃጢአትን እስከ ደም ድረስ አልታገላችሁም ወይም አልተቃወማችሁም የሚለው። በኃጢአት ምክንያት ኃጢአትን እምቢ በማለት ምክንያት ሞት እንኳን ቢመጣ መቀበል ያስፈልጋል። ሞት የሚያመጣ ዛቻም መከራም ቢደርስብን እንኳን በተስፋና በአኮቴት ልንቀበለው ይገባል። ኃጢአትን ተቀብሎ መራራ ሞትን ከመሞት ይልቅ በእግዚአብሔር ፊት ነውርን አድርጎ በኃጢአት ከመውደቅ ይልቅ የኃጢአት ደሞዝ ደግሞ ሞት ስለሆነ ወደ ሞት ከመጣል ይልቅ ኃጢአትን እምቢ ማለት በኃጢአት የሚመጣን መከራ መቀበል የተሻለ ነው። ዮሴፍ እግዚአብሔር መልካም አድርጎለት ከበረሃ ከባርነትም መንገድ ባለስልጣን ወደሚሆንበት በጲጥፋራ ቤት ወደ ተሾመበት ሕይወት እንኳን አምጥቶት በሾመው ላይ ሌላ ነገር አልተመኘም። ክፋትን ለማድረግ ፍቃደኛ አልሆነም። እምቢ አለ። ኃጢአት ግብዣን እምቢ አለ። ትልቁ የምንማረው ነገር ከዮሴፍ በኃጢአት ላይ እምቢ ማለት ነው። እግዚአብሔር ያልፈቀደለትን ነገር ከመቀበል ወደኋላ ማለት። ብዙ ግብዣዎች ዛሬ በሕይወታችን ላይ ይመጣሉ። ኃጢአት የሆኑ ከእግዚአብሔር አምልኮ የሚያስወጡ፣ እግዚአብሔርን ከማምለክ ወጥተን ገንዘብን እንድናመልክ፣ እግዚአብሔርን ከማምለክ ወጥተን በወገን በዘር እንድናመልክ፣ እግዚአብሔርን ከማምለክ ወጥተን በክፋት መንገድ እንድንመላለስ፣ ኃጢአትን ኖርማላይዝድ ማድረግ፣ ይሄ ከመለማመድ አልፎ እንደ ተራ ወይም እንደ ዕለት ተዕለት ተግባር ኃጢአትን መለማመድ አሁን ላይ የመጣብን ያለው የህይወት ፈተና ይሄ ነው። ወጣቶች ልናስተውል ያስፈልጋል። ኃጢአትን እንቢ ማለት ስርዓት ያለው ለእግዚአብሔር የተገዛ ህይወት ያስፈልገናል። ሌላው ታማኝነትን ነው የምናገኘው በዚህ ውስጥ። ለተሾመበት ነገር ብቻ ታማኝ ነው። ታማኝነቱን ወይም የተሰጠውን ተሰፍሮ ተቆጥሮ የተሰጠውን ነገር ብቻ በመናገር ይሄ ተፈቅዶልኛል፣ ይሄ ግን አልተፈቀደልኝም በማለት ታማኝነቱን ገልጧል። ዛሬ በተሾምንበት በህይወት መስመራችን ላይ ምን ያህል ታማኞች ነን? ራሳችን ልንጠይቅ ያስፈልጋል። ዋጋ እንደሚያስከፍል እያወቀ እንኳን ታማኝ ነበር። ይሄን ባለማድረጉ አንድ ቀን በዚህ ሴት ወጥመድ ውስጥ ወድቆ ዋጋ እንደሚያስከፍለው ያውቃል። ነገር ግን እምቢ አለ። ታማኝነቱን እስከ መጨረሻው ጠበቀ። እግዚአብሔር ደግሞ መንገድ ስላለው ሊያከብርበት የፈለገው የራሱ መንገድ ስለነበረው በዚህ ውስጥ እንዲያልፍ ለዮሴፍ መንገዱን ተወለት። በዚህ ውስጥ እንዲያልፍ በምድር ባሉ ገዢዎቻችን ላይ ታማኝ ስንሆን እግዚአብሔር ለበለጠ ለታመነ ስራ ሊሾመን እንዳሰበ፣ የበለጠ ለከበረው ነገር ሊሾመን እንዳሰበ ልናስብ ያስፈልጋል። በዮሴፍ ህይወት የሆነው ይሄ ነው። ታማኝነቱን ገለጠ፣ እምነቱን አረጋገጠ። የተሾምኩት አለ በቤቱ ባለው ነገር ሁሉ ነው። ጌታዬ ቤት ውስጥ ያለውን አንዳችስ እንኳን አያውቅም። ነገር ግን አለ በሁሉም ነገር ላይ ሾሞኛል፣ በሁሉ ነገር ላይ ኃላፊ አድርጎኛል። ለዚህም ታማኝ ነኝ። ባልሾመኝ በአንቺም ላይ እጄን አላነሳም፣ ስልጣን የለኝም አለ። ዛሬ ሰዎች ካላቸው ስልጣን አልፈው የሌላቸውን ስልጣን የሚጠቀሙበት ጊዜ ነው። ያለውን ወይም ማንም የለም፣ ቤት ከልሎናል፣ ብርሃን
ጨልሞብናል፣ ቀን አይደለም ብለን ተሸሽገን ምንሰራውን ኃጢአት ግን ማን ያያል? እግዚአብሔር ያያል። እግዚአብሔር ለዛ ኃጢአት ደግሞ ዋጋ ይከፍለናል። ስለዚህ ዮሴፍ አላደርገውም ማለት ታማኝነቱን አረጋገጠ። በዚህም ጊዜ አንድ ቀን ጠበቀች። ማንም በቤቱ በሌለበት ሰዓት፣ ሰው በስፍራው በሌለበት ሰዓት፣ ጭር ባለበት ሰዓት ዮሴፍን ለማጥመድ ራሷን አዘጋጀች። ለስራውም ወደ ቤት በገባበት ጊዜ ከኋላ ያዘችው። ፍቃዷን እንዲፈጽምላት ጠየቀችው። በዛም አብሯት እንዲወድቅ ጠየቀችው። ፍቃዱን ግን አልሰጣት። አይሆንም ማለት መጎናጸፊያውንም ከኋላ ትቶላት ሮጦ ወጣ። ኃጢአትን እምቢ አለ፣ እስከ መጨረሻው ተቃወመ። በዚህ የተነሳ ያቺ ሴት በእርሱ ላይ ሸመቀችበት፣ የሐሰትንም ወሬ አወራች። ዛሬ ኃጢአትን እንቢ ስትሉ ተጋፍጣችሁ እስከ መጨረሻው ስትቃወሙ ዲያብሎስ ሌላ ደግሞ ዘዴ ያስነሳል፣ የሐሰት ወሬ። ብዙዎች ዛሬ በሐሰት ወሬ ተጎድተው ብዙ ስፍራ ላይ ወድቀው ይገኛሉ። የሐሰት ወሬ ያስነሳል ጠላት። ስለዚህ ምን አለች? ይኸው እምቢ ብለው ልብሱን እኔ ዘንድ ጥሎ ሄደ አለች። አሽከሮቿ ወይም አገልጋዮቿ በመጡ ሰዓት ይኸው እኔ ድምፅ ሳሰማና በኃይል ስጮህ ጥሎኝ ሄደ አለች። ባሏም እስኪመጣ መጎናጸፊያውን ጠበቀችው ይለንና ለባሏም ይህንን የሐሰት ወሬ ነገረችው። በዚህ ሰዓት ዮሴፍ ወደ እስር መጣል ሆነበት። የንጉሥ ማሰሪያ ስፍራ ወይም በንጉሥ የተቀጡ እንደ ከባድ ሀገር እንደ መክዳት ወንጀል ወይም ትላልቅ በደሎች ያሉባቸው የሚቀጡበት ስፍራ ተወስዶ ተጣለ። በዚህ ላይ ልታስተውሉ ያስፈልጋል። ብዙ ጊዜ ወገኖቼ መፈለግን የሰው ልጅ ይፈልጋል። አንድ ታዋቂ የስነ ልቦና ምሁር ዴል ካርኔጊ የሚባል ከጻፈው መጽሐፍ ውስጥ የተወሰደ አንድ ቃል አለ። የሰው ልጅ መፈለግን እንደ እህል ውሃ ይጠማዋል፣ ይራበዋል ይላል። ዛሬ የሆነ ሰው ሲፈልገን፣ በሀብት ከፍ ያለ ሰው ሲፈልገን ኃጢአት እንደሆነ እንኳን ብናውቅም ለዛ ነገር እንንበረከካለን፣ በገንዘብ እንገዛለን፣ በስልጣን እንገዛለን። መፈለግ ዮሴፍ የጲጥፋራ ሚስት እንደፈለገችው ለስጋ ፈቃዷ እንዳሰበችው ቢያውቅም ግን እዚህ ጋር የተሰጠው ባለሟልነት የተሰጠው ኃላፊነት ስላለ ያን ኃላፊነትና ባለሟልነት ባለመታዘዝ ገፍቶ ወዳልተፈቀደለት ቦታ አልሄደም። ስለዚህ ምን አደረገ? ኃጢአትን ተቃወመ። በኃጢአት ምክንያት ወይም ኃጢአትን በመቃወሙ ምክንያት የሚመጣበትን መከራም ለመቀበል ራሱን አዘጋጀ። ወደ እስር ቤት ተወረወረ። እግዚአብሔር ግን ከእርሱ ጋር በግዞት ነበረ። በዚህም ስፍራ እግዚአብሔር ከዮሴፍ ጋር ነበረ ተብሎ በቁጥር 21 ላይ ተጻፈ። እግዚአብሔር ከዮሴፍ ጋር በግዞት ቤት ወይም በእስር ቤት ከዚያ በግዞት ነበረ፣ ሞገስንም ሰጠው አለ። እግዚአብሔርን ባከበራችሁ ጊዜ ለፈቃዳችሁ ወይም ለፈቃዳችን ባልተገዛን ጊዜ ፈቃዳችን ላይ ባለስልጣን መሆን። ጾም ማለት ከምግብ ከእህል ከውሃ መከልከል ብቻ አይደለም፣ ፈቃዳችንን ለእግዚአብሔር ሐሳብ ማስገዛት። ብዙ ፈቃዶች አሉብን። በወጣትነት ዘመናችን በጎርማሳነታችን ብዙ ፈቃዶች ወደኛ አሉ። የኃጢአት ስሜቶች ይመላለሱብናል፣ በብዛት ይፈትኑናል። ነገር ግን ከእግዚአብሔር ጋር ባለን ቁርኝት ከእግዚአብሔር ጋር በጾም በጸሎት በመጠመድ ቅዱስ ጳውሎስ እንዳለው እኔ ለክርስቶስ እስር ነኝ እንዳለ እስረኛ ፈቃድ ቢኖረው እንኳን በእስር እስካለ ድረስ እንደ ፈቃዱ አይሆንም። በክርስቶስ እስረኛ ለሆነ ለመንፈሳዊ ነገር ራሱን ላስገዛ ሰው ለእግዚአብሔር ፈቃድ እግዚአብሔር ለሚፈቅድለትና ለሰጠው ነገር ብቻ ራሱን ያስገዛ ሰው በእግዚአብሔር ውስጥ ስፍራ ያለው ሰው ፈቃዱን ለእግዚአብሔር ያስገዛል። ከራሱ ፍላጎት፣ ከራሱ ስሜት፣ ከራሱ ሐሳብ ይልቅ እግዚአብሔር ላሰበው ነገር ቅድሚያ ይሰጣል። እግዚአብሔር ለሰጠው ባለሟልነት ተገዢ ይሆናል። እንደሚገባ ይመላለሳል። ኃጢአትን ይቃወማል እስከ ደም ድረስ፣ ያውም እስከ ደም ድረስ እምቢ ይላል ኃጢአትን። ስለዚህ በዚህ ውስጥ ሲመላለስ ለሚገጥመው ማናቸውም ውንጀላ፣ ማናቸውም እስር፣ መንገላታት ሁሉ ራሱን አሳልፎ ይሰጣል። ስለዚህ ሰው ከእግዚአብሔር ጋር ነኝ ሲል ኃጢአትን እየተቃወመ ነው መሆን ያለበት። እምቢ እያለ ኮንዲሽናል አይነት ክርስትና ወይም ኮንዲሽናል የሆነ የአኗኗር ዘይቤ አያስፈልግም። እዚህ ጋር መልካም፣ እዛ ጋር ክፉ፣ እዚህ ጋር ትሁት፣ እዛ ጋር ደግሞ ትህትና የጎደለው፣ እዚህ ጋር ጻድቅ መጫወት፣ እዛ ጋር በኃጢአት መጨማለቅ የክርስቲያን ገጽታው አይደለም። አንድ ወጥ ነው። እዚህ ጋር መንፈሳዊ፣ እዛ ጋር ደግሞ ፍጹም የዓለም ሰው የሚሆን ክርስትና የለም። ፍጹም የዓለም ሰው የሚሆን ክርስትና የለም። መንፈሳዊነት ወይም ደግሞ
ከእግዚአብሔር ጋር የተጠመደ ህይወት ማለት በመንፈስ የሚመላለሱበት ህይወት ነው። የእግዚአብሔርን ባህሪ ወደ መምሰል የምናድግበት ነው። እግዚአብሔር የዋህ ነው፣ በጎ ነው፣ ትሁት ነው፣ መልካም ነው፣ ቸር ነው፣ የዋህ ነው፣ ፍቅር ነው። እነዚህ ነገሮች ከህይወታችን የሚመነጩ የሚፈልቁ መሆን አለባቸው። ለሳምራዊቷ ሴት የተናገራት ይሄንን ነው። እኔ ከምሰጠው ውሃ የሚጠጣ ሰው አላት ከዚህ በኋላ ወደ ውሃ ወንዝ አይወርድም፣ አያስፈልገውም፣ የህይወት ውሃ ከእርሱ ይመነጫል አለ። ለሳምራዊቷ ሴት የተናገራትን ስናስታውስ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያላት? እኔ ከምሰጠው የህይወት ውሃ የሚጠጣ ሁሉ ዳግመኛ አይጠማም፣ ይልቅስ አለ ከልቡ ይህ የህይወት ውሃ ይፈልቃል። የህይወት ውሃ ይፈልቃል። እግዚአብሔርን የመምሰል ለሌሎች የሚተርፍ በጎነት ይፈልቃል። ስለዚህ ዮሴፍ ወደ እስር ቤት ሲሄድ በደስታ ተጓዘ፣ በአኮቴት ተጓዘ፣ አሜን ብሎ ተቀብሎ ተጓዘ። እግዚአብሔር በእስር ቤት ከማን ጋር ነበር? ከዮሴፍ ጋር ነበር። የዮሴፍ በእስር ቤት መገኘት በረከት ሆነ። በጎ ነገር ሁሉ ተከሰተ። የግዞት ቤት ኃላፊው አለቃው በሁሉ ነገር ይለናል በዮሴፍ እጆች አሳልፎ ሰጠ ይለናል። ከዚህም በኋላ ምን ይላል መሰላችሁ? ቁጥር 23 ላይ እግዚአብሔር ከእርሱ ጋር ነበርና የሚያደርገውን ሁሉ እግዚአብሔር ያቀናለት ነበር። እግዚአብሔር ሁሉ መንገዳችንን ያቅናልን፣ የምንይዘው የምንዳስሰው ሁሉ የተባረከ ያድርግልን። እውነት ትልቁ ነገር ከኃጢአት ወይም በኃጢአት ላይ የምናደርገው እምቢተኝነት ትርፉ መባረክ ነው። ትርፉ በእግዚአብሔር እጅ ላይ መጣል ነው። በእስር ቤት ሆኖ ግን በእግዚአብሔር እጅ፣ በእግዚአብሔር እንክብካቤ። በእስር ቤት ሆነህ ባለስልጣን ያደርግሃል። በእስር ቤት በሚያስጨንቁ፣ በሚገዙ፣ በሚረግጡ፣ በሚያንገላቱ ፊት ሆነ ሞገስ ታገኛለህ። እግዚአብሔር ካንተ ጋር ከሆነ በዮሴፍ ሕይወት ያለው ይሄ ነው። እግዚአብሔር ከእርሱ ጋር ስለነበር ሞገስ ሆነው፣ ክብር ሆነው፣ በተጣለበት ስፍራ እርሱ አለቃ ሆነ። ሁሉ ተላልፎ ተሰጠው። ከዚህም በላይ እግዚአብሔር መንገዱን ሁሉ፣ ነገሩን ሁሉ፣ ስራውን ሁሉ ያቀናለት ነበር። ስለዚህ ወገኖቼ የቀና ሕይወት፣ መልካም ሕይወት፣ በጎ ሕይወት እንዲሆንልን የያዝነው እኛ ያለንበት ስፍራ፣ እኛ የተገኘንበት ሁሉ የቀና እንዲሆን እግዚአብሔርን አጥብቀን ልንይዘው ያስፈልጋል። ኃጢአትን እንቢ ልንል ልንቃወም ያስፈልጋል። ስለዚህ በዚህ የዮሴፍ ሕይወት ውስጥ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ በዮሴፍ ሕይወት መመሰጥ የሚል መጽሐፋቸውም ላይ ይህንን ሐሳብ አጉልተው አስቀምጠውታል። ከዮሴፍ ሕይወት ውስጥ የምንማረው በጉልህ የምንረዳው ነገር ምንድነው? መታዘዝ፣ ለእግዚአብሔር መገዛት፣ ኃጢአትን እንቢ ማለት፣ ከእግዚአብሔር ጋር በየመንገዱ በየሁሉ ስፍራ መሄድ። ኃጢአትን እንቢ ስንል፣ ክፋትን ስንቃወም፣ ለእግዚአብሔር ስንታዘዝ፣ ለተሰጠንበት ለተጠራንበት ስራ በቅንነት ማገልገሉ ሲኖረን እግዚአብሔር ነገራችንን ሁሉ ያቀናልናል። እግዚአብሔር አምላካችን ባለንበት ሕይወት በምንመላለስበት ነገር ሁሉ የቀና ነገር እንዲሰጠን ቅዱስ ፍቃዱ ይሁንልን። ሳምራዊ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ ግብዣችን ነው። እግዚአብሔር ጊዜያችንን ሁሉ ይባርክልን። ሰላም ይቆየን።